የተለያየ አካውንት ይኖራል ግን አንድ ላይ እንሰራ። ላይቬን እውነት ነው የምነግራችሁ 600 ከገባ እንቁጣጣሽ ይኖራል። ፋሲኬ በሉት በቃ። ሰላም ጋይስ እንዴት ናችሁ? በሌላ ቪዲዮ መተናል። ከዚህ በፊት ፖስት አድርጌ የነበረው ቪዲዮ መቀሌ ገብተናል የሚል ቪዲዮ ነበረ። ነገር ግን ሌላም ቪዲዮ ቀርጣለሁ ብዬ ነበር፣ አልተመቸኝም። ትንሽ ክራውድድ ነበርኩኝ መቀሌ ላይ። አይ ዊሽ ሌላ ቪዲዮ በደንብ አድርጌ ሰርችላችሁ ቢሆን አይ ዊሽ፣ ግን ስላልቻልኩኝ ነው። አም ሶሪ። የዛሬው ቪዲዮአችን የሚሆነው እንግዲህ ተምብኔል ላይ እንዳያችሁት ቲክቶክ እንዴት ጀመርኩ ወይም ደግሞ የቲክቶክ ጆርኒ እንዴት ብሎ መጣ የሚለው ሐሳብ ላይ ነው ከእናንተ ጋር የምንወያየው። ይህንን ሐሳብ ዩቲዩብ ላይ ያመጣሁበት ዋነኛው ምክንያት ሰዎች ብዙ ጊዜ በአካልም ዲኤምም ያደርጉልኛል፣ ኢንስታግራም ላይ ቲክቶክ ላይ ዲኤም ያደርጉልኛል። በቃ የተለያየ ቦታ እያገኙ ቲክቶክ እንዴት እንጀምር እስቲ አንተ ቲክቶክ አስጀምረን፣ አንተ ስትጀምር እንዴት ነበር ምናምን በቃ አላ ጀስት እንትኑ ስላላቸው ይሄ ፍላጎቱ ስላላቸው ግን እየሰሩም ምናምን አንዳንዴ ቪው አይመጣም ምናምን ሶ በቃ አንተ እንዴት ነው የጀመርከው ምናምን ብሎ በቃ የተለያየ ቦታ ላይ የተለያየ ሰዎች ይጠይቁኛል። እንዳልኳችሁ ዲኤም ላይ በአካልም ምናምን በደንብ ይጠይቁኛል ሰዎች እና ለዛ ሁሉ ሰው መመለስ ኢነርጂው የለኝም። እውነት ለመናገር ስላችሁ የሆነ ያደክማል። በቃ ለአንዱ መልሳችሁ እንደገና ለአንዱ ደግሞ ትመልሳላችሁ፣ ከዛ ለአንዱ ደግሞ ምናምን ሶ ምን አሰብኩኝ ይሄን ነገር ለምን በቪዲዮ አልሰራውም? ለምን ዩቲዩብ ላይ ለምን አልነግራቸውም? ሶ በቃ እኔን በአካል የሚያገኘኝም ሰው የማያገኘኝም ሰው ይሄን ነገር ኦሬዲ ያውቀዋል ማለት ነውና እንደዛ ብዬ አሰብኩኝና ይሄን ቪዲዮ ለሰራ አሰብኩኝ። ግን ቪዲዮን ከመጀመሪያ በፊት ወይም ደግሞ ሐሳቤን ከመጀመሪያ በፊት ልቆጣችሁ። ምንድነው ሰብስክራይበሩን እስቲ ጌቱ ጋር ነው ከታች ነው ከላይ ዩቲዩብ እኮ ብዙ ጎበዝ አይደለም። ብቻ ሰብስክራይበሩን እዩት። እስካሁን ገና 2000 ሰብስክራይበር ነውና ለምንድነው ሰብስክራይብ ማታደርጉት? ይሄ አሁን ከናንተ ጋር ይሄ ጥያቄና መልሱ ከናንተ ጋር ነው። ይሄ ለምንድነው ሰብስክራይብ ማታደርጉት? መልስ የላችሁ። ምንም አፋችሁ ምን አታዙ። መልስ የላችሁ። እኔ በአራት ከፍየዋለሁ ዝም ብዬ። አንደኛው ስንፍና ነው፣ አንደኛው ምቀኝነት አውቃለሁ አንተ። ሁለተኛው ምቀኝነት ነው፣ ሶስተኛው ምቀኝነት ነው። እሱም ራሱ ስላችሁ ቃሉን ቀየረው እንጂ ምቀኝነት ነው። አራተኛው ነው ትንሽ የሚለየው ምቀኝነት። ስለዚህ ዶንቢ ምቀኛ። በቃ ባጭሩ ሰብስክራይብ አድርጉ ቤተሰቦች፣ ወዳችኋለሁ እኔ። ስለዚህ ቀጥታ ወደ ሐሳቤ እገባለሁ ማለት ነው። የመጀመሪያው ሐሳብ ወይ ደግሞ ምንድነው የሚባለው ይሄ ብቻ የመጀመሪያው ምንድነው ቲክቶክ አስጀምረኝ የምትሉኝ ሰዎች ቲክቶክ እኔ ያለው ማስጀምራችሁ ግልጹን ልንገራችሁ። እንደውም በአካል እፈራለሁ እኔ ላስጀምር አልችልም ምናምን ብዬ መመለስ እፈራለሁ። ግን እኔ ያለው ማስጀምራችሁ ቲክቶክ እናንተ ናችሁ የምትጀምሩት። ምክንያቱም ስልኩ እጃችሁ ላይ ነው፣ ኢንተርኔቱ እጃችሁ ላይ ነው። ሶ ጭንቅላታችሁም ማይንዳችሁም እናንተ ጋር ነው ያለው፣ እኔ ጋር ለም ያለው። በእናንተ እኔ ማሰብ ስለማልችል እኔ ያለው ማስጀምራችሁ። አይዲያ ካላችሁ ኮንቴንት ሲባል የግድ ፈኒ ወይ ደግሞ ኮሜዲ ምናምን አይደለም። ታውቃላችሁ ቲክቶክ ላይ በጣም ብዙ አይነት ኮንቴንት ነው ያለው። ሶ የፈለጋችሁትን አይነት ኮንቴንት መስራት ትችላላችሁ። ግን ዋነኛው ነገር ምንድነው እንዴት ከዛኛው ሰው ግን ለየት ብዬ ልምጣ? እንደዚህ አድርጎ የሚሰራ ሰው ያለ ሶ ከሱ እንዴት ብዬ ልምጣ ነው ዋነኛው ነገር። በቃ ኒቻችሁን መምረጥ። እናንተ ምን ላይ ጎበዝ ናችሁ ወይ ደግሞ ውስጣችሁ ምን ይላችኋል? ምን አይነት ነገር ብትሰሩ ነው የሚታይልን ብላችሁ የምታስቡት? ሶ እዛ ነገር ላይ ጠንከር አድርጋችሁ ስሩ እንጂ ነው ያለውም ቲክቶክ ማስጀምራችሁ ወይ ሌሎች ኮንቴንት ክሬተሮች ሊያስጀምሯችሁ አይችሉም። ሊያግዟችሁ ይችላሉ፣ አብራችሁ እንዲሰራ ወይ ምናምን ኮላብ እንድታረጉ ምናምን። ማገዝና ማስጀመር ይለያል፣ ፈጽሞ የሚለያይ ነገር ነውና አግዘኝ ከሆነ ችግር የለም አግዛለሁ። ያው ዲኤም አድርጉልኝ። እኔም የመለስኩላችሁም ልጆች አላችሁ፣ ዲኤም አድርጋችሁልኝ የመለስኩላችሁም ልጆች አላችሁ። ምን ላድርግ እንደዚህ አይተል ሰርቻለሁ እንዴት ብዬ ቪው ላሳደግ ምናምን ገብቼ አካውንታችሁን አይቼ በቃ እየሞከራችሁ ነው ቢያንስ በቃ ምን አይነት ስህተት እንዳለባችሁ ምናምን ነገር አይቼ የነገርኳችሁ ልጆች አላችሁ። ሶ መጀመሪያ ስህተታችሁን ለማወቅ መጀመሪያ አለባችሁ። ከራሴ ለምጣላችሁና የኔን የቲክቶክ ቪዲዮ አሁን እንደው በጣም ፕራይቬት ያደረኩት በጣም ብዙ አለ፣ ያጠፋሁትም አለ፣ ፕራይቬት ያደረኩትም አለ። የማፍርበት ማለት ነው። ማለት ማፍርበት ስላችሁ የምር የሚያሳፍር ሆኖ አይደለም፣ ግን ለራሴ በግሌ በቃ ሳየው ምን ሆኜ ነው እንደዚህ አይነት ቪዲዮ የሰራሁት? ምክንያቱም በቃ እየተማራችሁ በመጣችሁ ቁጥር የሆነ ነገር እያወቃችሁ በመጣችሁ ቁጥር ምናምን የሆነ ያለፋችሁበት መንገድ እንዴት ምናምን ትላላችሁና የሆነ ሳየው ምናምን በጣም ቀላል ነገር ናቸው የሳትኳቸውና ያሳፍረኛል። ሳይሆን ፕራይቬት አድርጋቸዋለሁ። እንደውም ይሄ ቪዲዮ ስንት ላይክ ለበለ
ስንት ላይክ ነው? በቃ 1000 በቃ ችግር የለውም። ይሄ ቪዲዮ 1000 ላይክ ካገኘ ፕራይቬት ያረኳቸውን ቲክቶክ ቪዲዮዎች እንደዚህ እያደረኩኝ እየገለጥኩ እዚሁ ላይቭ ላይ ያሳያችኋለሁ። በዛው ሪአክት አደረኩታለሁ። ከባድ ዴር ነው። ኤኒዌይስ እሺ ይሁን እና ስትሰሩ ቪዲዮን የምር መጀመሪያ እናንተ እርግጠኛ ሆኑ አይታችሁት ምናምን እናንተ ስቃችኋል ወይ ደግሞ እናንተ ደስ ብሏችኋል ወይ ዜና ሊሆን ይችላል ኮንቴንታችሁ ወይ የሆነ ነገር በቃ ብዙ አይነት ኮንቴንት ስለሆነ የትኛውን ነክቼው እኔ ኮሜዲ ውስጥ ስላለው በዛ ነው ላወራችሁ የምችለው እንጂ ብዙ አይነት ኮንቴንት ነው ያለውና እናንተ አይታችሁት የምር ደስ የሚል ቪዲዮ ነው ወይ የሆነ ስክሮል ለማታረጉት አይነት ቪዲዮ ነው ወይ የሚለው ነገር መጀመሪያ በደንብ አስቡበት። ከዛ በኋላ እናንተ እርግጠኛ የሆናችሁበት ነገር ከሆነ ኦልሬዲ እያስተካከላችሁት ምናምን ትመጣላችሁ እንጂ እናንተ እየተጠራጠራችሁ ይሄ ነገር ጥሩ ላይሆን ይችላል ሰው ወጥቶ ይሁንና ምናምን የምትሉት ነገር ኢቭን ወጥቶ ራሱ ሊያሰደባችሁ ይችላል። አይደለም ሰው ሊቀበላችሁ አይደለም ሊያሰደባችሁ ራሱ ይችላል። ሶ የምትሰሩትን ኮንቴንት በደንብ ጥርት አድርጋችሁ አይታችሁ ገምገማችሁ የማይሆን ከሆነ ቪዲዮ ስለተሰራ ብቻ አይፖስት መታው። እኔ ራሱ ስቲል አሁንም ድረስ እየሰራኋቸው ማልፖስታቸው ቪዲዮዎች አሉ። አንዳንዴ በቃ የሆነ ሾት ያደርገኛል እስቲ የመጣው ይሆን ታብዬ ፖስት አደርጋለሁ። በቃ ጨፈጨፋለሁ አበዛው አንተ ደግሞ ምናምን ነገር ባላለው ምናምን። ምክንያቱም ሰው ኤክስፔክት የሚያደርገው ነገር አለ እየሰራሁለት ዴሊቨሪ ያደረኩ ፖስት ያደረኩት ያለውት ቪዲዮ አለና ሰው የሚጠብቀኝ በዛ ደረጃ ስለሆነ ልክ የሆነ የማይሆን ነገር ሰራም ይበለኝ። እኔም ራሱ አሁን ላይ ፌስ የማደርገው ነገር ነው። ሶ ከሰራችሁ በኋላ አይታችሁት ገምግማችሁት ልክ ከመሰላችሁ ብቻ ፖስት አድርጉት። የመጀመሪያው ነገር ይሄ ነው። ሌላኛው ደግሞ ምንድነው ኢንጌጅመንት ነው። ኢንጌጅመንት ስንል ብዙ ጊዜ ሚስ አንደርስታንድ ይደረጋልና ለምሳሌ የሆነ ቪዲዮ የሆነ በሚሊዮንም የሆነ 100 ሺዎች 200 ሺህ 300 ሺህ ታየላችሁ እንበልና አጋጣሚ አንዳንዴ ቫይራል የሚወጣ ቪዲዮ አለ እንደዛ ብሎ ታየላችሁ። ከዛ ደግሞ ቀጣይ ቪዲዮ ፖስት ታደርጉ የሆነ 200 300 ሰው 1000 ሰው ምናምን ብቻ አይቶት ቀጥ ይላል ቪዲዮ ማለት ነው። ከዛ ደግሞ ቀጣይን ፖስት ታደርጉ እንደዛ ምንድነው ምናምን። ከዛ ደግሞ የሆነ ነገር ደግሞ ሰው እንደገና ኢንጌጅመንቱ ላይ ደግሞ ይሄዳል። ከዛ ምንድነው አሁን የዚህ ሰዓት ላይ ኢንጌጅመንታችሁ ጥሩ አይደለም። ኢንጌጅመንት በቃ ፍሎ በትክክል ሆኖ በቃ የሆነ በደንብ ቫይራል ሆኖ ነው መታየት ያለበት። ሶ አንደኛ ነገር መጀመሪያ የሰራችሁት ቪዲዮ ወይ ይሄ ቫይራል የወጣው ላይ ምንድነው የተጠቀምኩት ሁክ ሊሆን ይችላል። ሁክ ማለት የመጀመሪያ ቪዲዮ የሚጀምርበት የመጀመሪያው 15 ሰከንድ ላይ የምትናገሩት ወይ የምታሳዩት ነገር ሊሆን ይችላል። ሶ እዛ ጋር ምን አይነት ነገር ተጠቅሜ ነው ሰው ያየልኝ ወይ ደግሞ የድምጽ ጥራታችሁ አሪፍ ሆኖ ሊሆን ይችላል ወይ የካሜራ ጥራታችሁ ወይ ምናምን። ሰው የሚወደው ነገር እንዲህ ነው ብሎ መናገር ይከብዳል። እኔም ራሴ አሁን ድረስ እየገባኝ አይደለም። በጣም ቫይራል ይወጣል ብዬ የማስበው ቪዲዮ አንዳንዴ ስለማይታይ አንዳንዴ ደግሞ ይሄ አይታይም ብዬ ፖስት ያደረኩት ሚሊዮን ምናምን ያልፋልና አንዳንዴ ሰው የሚወደውን ነገር በደንብ ጀጅ ማድረግ ይከብዳል። ግን አንዱ መማር ከአንዱ ቪዲዮአችሁ ትማራላችሁ። ሶ ሁለተኛ ቪዲዮ ሰርታችሁ እሱ ቫይራል የማይሆን ከሆነ እናንተ ቫይራል ይሆናል ብላችሁ አስባችሁ ሰራችሁት እንጂ ሰው የማይወደው ነው ማለት ነው። ሶ ያን ነገር በደንብ አድርጋችሁ ማስተካከል። ኢንጌጅመንታችሁ አሪፍ ሲሆን ተከታታይ ቪዲዮ በቃ አሪፍ ቫይራል የሆነ ኢንጌጅመንት ሲኖራችሁ ጥቅሙ ለእናንተ ነው። አንደኛ ነገር ፌመስ ትሆናላችሁ። ፌመስ በአንድ ቪዲዮ ፌመስ አይኮንም። እንደዚህ የሚባል ልጅ ነበር ልትባሉ ትችላላችሁ እንጂ ፌመስ አይኮንም በአንድ ቪዲዮ። በደንብ ቪዲዮ መስራት አለባችሁ። ቪዲዮአችሁ በደንብ ቫይራል መውጣት አለበት። ያኔ ፌመስ ትሆናላችሁ። ፌመስ ስትሆኑ ደግሞ የምታገኙት ታቆጣላችሁ። ፋይናንስ ላይ ማስታወቂያ ምናምን ብዙ ነገር ይመጣል። ሶ ኢንጌጅመንታችሁ በጣም ይሄ ምንድነው የሚባለው ኮንስታንት መሆን አለበት። ብቻ በደንብ በቃ ይሄ የማይዋዥቅ አይነት ኢንጌጅመንት መሆን አለበት። ሶ እንደዛ ሲሆን ቲክቶካችሁ በቃ አሪፍ ሆነ። አካውንታችሁም ከዛ በኋላ ይለምደዋል። አልጎሪዝሙ ራሱ በቃ ዚስ ጋይ በቃ አሪፍ ነገር ነው እየሰራ ያለው ሶ በደንብ ፑሽ ላድርግለት ነው የሚለው። ፖስት ታደርጉ በደንብ ፑሽ ያደርግላችኋል። መጀመሪያ ግን በደንብ አሪፍ በቃ ቡም የሆኑ ኮንቴንቶች እየሰራችሁ ፖስት አድርጉ። ሌላኛው ደግሞ ቲክቶክ የምትጀምሩት ለምንድን ነው ስላችሁ ፎር ፈን ነው የምትጀምሩት። ደስ ይሄ ያላ በቃ የሆነ ኮንቴንት ክሬት ማድረግ ደስ ስለሚላችሁ ነው እየሰራችሁ የምትሰሩት? ገንዘብ ለማግኘት ነው ወይስ ፌመስ ለመሆን ነው? ታርጌታችሁን ማወቅ አለባችሁ። ለምሳሌ እኔ የምር ልንገራችሁ፣ መጀመሪያ ቲክቶክን ስጀምር ገንዘብ ለማግኘት ብዬ ነው የጀመርኩት። ምን ልላችሁ ፈልጌ ነው በቃ ቪዲዮዎቹ ቫይራል እንዲሆኑ ፈልጋለሁ። የምሰራው ግን
ወይ ኮፒ ነው ከውጭ ሀገር የተሰራ የሆነ ሀገር ከአፍሪካ ሀገር ብቻ ሌላ ሀገር የተሰራ ኮፒ አድርጌ በአማርኛ ቀይሬው ሰራዋለሁ። ወይ ደግሞ በቃ ይሄ ምንድነው ድምጼን አልወደውም ልበላችሁ ባጭሩ። በቃ ሳወራ ደስ አይለኝም እና ድምጼ የማይሰማበት ማይም አክቲንግ አለ አይደለ? አሁን ሳስበው ለኔም ራሱ አሁን አይገባኝም። ብቻ ግን ማይም ሆነ አክቲንግ ነው በቃ ምንም እንትን የለውም። እሱን አይተህ ትስቃለህ። ካልሳክ ይደብረኛል። ቪዲዮን ፕራይቬት አደረጋለሁ። ኤኒዌይስ በቃ ገንዘብን አስቤ ስለነበረ በቃ ሾርት ከት ነበር የምጠቀመው። በቃ ቫይራል የሚሆንልኝ ብዬ ያንንም በቃ እየሰራው ፖስት አደርጋለሁ ምናምን። ከዛ ደግሞ ልክ 1000 ገቦ ላይቭ ደግሞ ጀመርኩ። ላይቭ ላይ ገንዘብ ይሰራል ጌም ምናምን ስትጫወቱ ምናምን ነገር አልኩኝና ላይቭ ጀመርኩ። ላይቭን እውነት ነው የምነግራችሁ 600 ከገባ እንቁጣጣሽ ነው ለኔ። ፋሲኬ በሉት በቃ ለኔ በቃ በዓሌ ነው። በቃ 600 ከገባ ለኔ በዓሌ ነው። እና በቃ ያችን 600 ግን ማቆየት አልችልም። እንኳን ቁጥሩን ልጨምር አይደለ ማቆየት እራሱ አልችልም። ለምንድን ነው ላይቭ ላይ ምን እንደሚወራ ሰው ምን ፈልጎ ቁጭ እንደሚል ምናምን ማቀላችሁ ታሪክ የለም። አሁንም ድረስ እኔ የላይቭ ሰው አይደለሁም። ኮንቴንት ነው የምሰራው ማለት እና እሱንም ሞከርኩኝ። ምንድነው ታርጌቴ ገንዘብ ነበረ በቃ በቃ ይሄ ሾርት ከቱን ነው የምፈልገው። ኮንቴንትም ከሆነ ከየትም አምጩ ዱቄቱን አምጩ ምናምን ፍጩ የሚባል ነገር አለ። ከየትም ማረገውና ከፈረንጅም ወስጄው ወይ ከውጭ ሀገር ወይ ዝም ብዬ የሆነች ነገር ካለች ሀሳቧን ቀይር አረጋታለሁ ምናምን ፖስት። ከዛ ሰው በቃ ያሳልፈዋል። የሆነ የመጀመሪያው 100 ሰዎች ምናምን በደንብ በትክክል ቪዲዮአችሁን ካላዩት በቃ ቪዲዮአችሁ ቀነጨ አይታይም። ከዛ እንደዛ አደረግ ነበር። ላይቭ ላይ ደግሞ እገባለሁ። አላቃችሁም ዝም ብዬ የሆነ ሰው ጋር እልካለሁ። አሁንም አሉ የሆኑ ሰዎች ይሄን የሚያረጉ ዝም ብዬ በቃ ኢንቪቴሽን እልካለሁ። ላይቭ ላይ ሆኜ ወደ ሆነ ሰው ጌም እንጫወትላችኋለሁ ምናምን አያውቁኝም ምናምን እሺ ይሉ አበባ እኔ እውነቱን ልንገራችሁ አበባ ጊፍቷን ያየሁት ፌመስ ኮንኩ በኋላ። የምሬን ነው የምላችሁ አበባ ጊፍቷን ያየሁት ፌመስ ኮንኩ በኋላ። ከዛ በፊት ምንም እኔ ስለ ኢቭን ጊፍቱ ቢሰጠኝ እንዴት ማውጣት እንዳለብኝ እንኳን አላውቅም። ከዛ አልኳልና አይ በቃ ቲክቶክ ለኔ የሚሆን ነገር አይደለም በቃ ፈገው አልኩኝ ምናምን። ከዛ የሆነ ጊዜ ላይ በዲያሎግ ያለው አይ ቲንክ እሱ ቪዲዮ ስቲል አለ መሰለኝ ፕራይቬት ያደረኩታል መሰለኝ። እስቲ ብቻ ቼክ አደረገዋለሁ። ዲያሎግ ያለው ግን ብቻዬን ነው እንደዚህ ፒኦቪ ካሜራ ተደርጎ ቀረጽኩኝ። እንደውም ብዙ ሰው የቺፕስ ማስታወቂያ ነው ምናምን ነገር ብሎ ነበር። ብቻ ቀረጽኩኝና እሱ ፖስት አድርጌው በቃ እንደማይታይ እርግጠኛ ነበርኩ ምናምን። ከሆነ ሰዓት በኋላ ነው ስከፍተው ቪው ላጥ ብሏል። ጓደኛዬ አብሮኝ ነበር ምናምን አሬው ለወላ ስር ጊዜ አሬው ምናምን ስክሮል ሳደርግ 10,000 ነው የሚጨምረው። ስክሮል ሳደርግ ምናምን እረበለው አልኩኝ። በአንድ ቀን 200 ምናምን ሺህ ቪው አለ። ያ ለኔ በጣም ትልቅ ነገር ነበር፣ በጣም ትልቅ ነገር እና በቃ ፈመስኩ ማለት ነው። መንገድ ላይ ምናምን ሰው ሲያየኝ ስራ ወቀኝ እኮ ነው ያየኝ ምናምን እላቸዋለሁ ጓደኞቼ ምናምን። ከዛ ምን ሆነ ቀጣይ ቪዲዮ ፖስት አደረኩ። ስቲል አልገባኝም እንትን እንደሆነ ይሄ ዲያሎግ ሰው ፈልጉት ምናምን እንዳዩ አልገባኝም። ቀጣይ ቪዲዮ ፖስት አደርግ ማይም ነው ዲያሎግ የሌለው ቪዲዮ ፖስት አደረኩኝ። 400 ሰው መሰለኝ አየው። 400 ሰው አየው። ከ400 ውስጥ 60 ሰው ነው 50 ሰው ምናምን ላይክ አድርጎታል። ኮሜንት እንኳን ተውት፣ ጓደኞቼ ናቸው ኮሜንት ያደርጉልኝ የሳቅ ኢሞጂ ምናምን በጣም ታስቃለህ ምናምን በጓደኞቼ እንትን እየገቡ ምናምን ራሴ ነኝ ኮሜንት ያደረኩትና ያው ያለፈ ነገር ስለሆነ አያሳፍርም ልንገራችሁ። አሁንም እንደዚህ የሚያደርጉ ሰዎች አሉ ምናምን ምንም ማለት አይደለም፣ ችግር የለውም ያልፋል። ይሄ እንደዚህ አድርጉት ምናምን ችግር የለውም። ከዛ የሚመጣ ነገር አለና ትማሩበታላችሁ። ዋናው ምንድነው እኔ ይሄ ቪዲዮ ለሰራበት የፈለኩበት ዋነኛው ምክንያት ሰዎች ይጀምሩና በቃ ቲክቶክ ለኛ አልሆነም ብሎ ይተውታል። ቲክቶክ ለኛ አይደለም ከሚሉ ሰዎች መሃል እኔ ነበርኩኝ። አይሆነኝም ብዬ በጣም በቃ ከራሴ ጋር ለመተው እንዲህ ያልኩ ሰው ነበርኩኝና ግን አንዳንድ እንትኖች ቫይራል ይወጣሉ ድንገት። ለምን ወጡ ብዬ በደንብ አያለሁ።
የዛ ሰዓት ላይ ነው በቃ እየገባኝ ኦኬ ሰው ዲያሎግ ነገር ይፈልጋል፣ የሚወራ ነገር ይፈልጋል። ፈኒም ከሆነ እኔ ፈኒ ነገር መስራት ስለምፈልግ ፈኒም ከሆነ የሆነ በተወራው ነገር መሳቅ ይፈልጋል እንጂ የኔ አክቲንግ እዛ ጋር እንዲ ማለት አያዝናኑም ወደሚል ነገር መምጣት ጀመርኩኝ። ሶ ብቻዬን ደግሞ አልዘልቆም። ሶ ኮወርከር ያስፈልገኛል ብዬ ከአበቃል ጋር ከነኪኪ ሀዊ ጋር ምናምን ከጓደኞች ጋር መስራት ጀመርኩኝ ማለት ነው። ምንድነው እነሱም የራሳቸው ፍላጎት አላቸው፣ እኔም የራሴ ፍላጎት አለኝ ምናምን። እንደውም በዚህ አጋጣሚ ለምን አንድ አካውንት የላችሁ ምናምን ትላላችሁ እና እንትኖቻችን የተለያየ ነው የሁላችን ነው። ቢግን ጋር ላስረዳችሁ። ለምሳሌ እኔ ባክግራውንዴ ፊልም ነው። ስለዚህ ፊልሞችን መስራት ፈልጋለሁ፣ ፊልም ዳይሬክት ማድረግ ፈልጋለሁ ምናምን። ሶ ወደፊት የራሴን ጽሁፎች የፊልም ጽሁፎች ምናምን ነገር ሳወጣ ፕሮሞት ማድረግ የምፈልገው ሜቢ በቲክቶክ ፕላትፎርም ሊሆን ይችላል። ሶ ያኔ የሆነ የጋራ ሲሆንና እናንተ ብቻ የምታዙበት አካውንት ሲሆን አንድ አይደለም። ያን ነገር በማሰብ በራስ አካውንት አበቃልን ተመልከቱት። አበቃል አብረን ስኪት እንሰራለን፣ አብረን የኮሜዲ ቪዲዮ እንሰራለን ምናምን። ግን ባክግራውንዱ ምንድነው? ሙዚቃ ነው። ከሙዚቃ ኮሜዲ፣ ከኮሜዲ እንደገና ወደ ሙዚቃ መጣ። እሱስ ሙዚቃውን ፕሮሞት ማድረግ ሲፈልግ ቻሌንጆች ምናምን በቃ እንደፈለገ ከሰዎች ጋር ኮላብ ምናምን ማድረግ ሲፈልግ የጋራ አካውንት ሲሆን እያንዳንዱ ነገር ላይ ይሄ መመካከር ማማከር ምናምን የሚባለው ነገር ሊመጣ ነው። በቃ ሁላችንም እንደዚህ የተለያየ ነገር አለ። ከኪ ጋር ስትመጡ እሷ የፕሮዳክሽን ሰው ነበረች። ባክግራውንዷ የራሷ የምታስባቸው ነገሮች አሉ። ቢዝነስም ታስባለች ምናምን ብዙ ነገር ሀዊ ጋርም ሁላችንም ጋር እንደዚህ ነገሮች አሉና ምን አሰብን? በተናጠል የተለያየ አካውንት ይኖራል፣ ግን አንድ ላይ እንሰራ። አሁን እንደዚህ አይነት ኦፖርቹኒቲ ሲኖራችሁ ጓደኞቻችሁ ሆኖ መስራት የሚፈልጉ ሰዎች ሲኖራችሁ በጣም አሪፍ ነው። ምንድነው አንደኛ ነገር ኢቭን አንዳንዴ እውነት መንገራችሁ እኔ ይሰለቸኛል ኮንቴንት መስራት። በቃ የሆነ በሳምንት አንዴ ነው የምንገናኘውና በቃ መስራት ምናምን ስልችት ይለኛል። ከዛ በቃ ጓደኞቼ ናቸው እንትን የሚሉ በቃ ኧረ ግድ መገናኘት አለብን፣ ኧረ ግድ መስራት አለብን ምናምን የሆነ በቃ ደገፍ ያደርጉኛል፣ የሆነ ሞቲቬት ብቻ ያደርጉኛል። ከዛ እንገናኛለን። ከተገናኘን አይቀርማ ለስራ ላለው ሰርተን ምናምን እንለያያለን። በእነሱም በኩል እንደዚሁ ምናምን እና አብራችሁ የሚሰራ ሰው መኖሩ ፖዚቲቭሊ ስታስቡት በጣም አሪፍ ነው። ለብቻችሁ መስራት አንዳንዴ አሪፍ ነው እንደ ኮንቴንታችሁ። ይሄ ግድ የሚሆን ነገር አይደለም፣ ግን በራሳችሁ መጀመር ትችላላችሁ። እንደዚህ ኮወርከርን ጓደኞችን ምናምን እንደዚህ ካሏችሁ ደግሞ ከጓደኞቻችሁ ጋር መጀመር ትችላላችሁ። ሌላው አፍተር ኢንጌጅመንት ሞኔታይዜሽን የምንለው ነው፣ ወይ ደግሞ ክፍያ ጋር የምትደርሱበት ነገር ነው። ኢትዮጵያ ውስጥ ቲክቶክ ቪዲዮ ፖስት ስላደረጋችሁ ብቻ አይከፍላችሁ። በዚህ አጋጣሚ እንዲሁም ቲክቶክ ቪዲዮ ስለምሰራ ብቻ ሀብታም የምመስላችሁ ሰዎች ደሃ ነኝ ወቁት። ደሃ ነኝ ስላችሁ ገንዘቧን መልኩት እንጂ ወደፊት በጣም ሀብታም የሚያደርገኝ ብዙ ነገር ጭንቅላት ውስጥ አለ። እንጀግናለን፣ ሀብታም እንሆናለን፣ እንበለጽጋለን። ሆያ እንዳትረሱት። ኤኒዌይስ ሞኔታይዜሽን የሚለው ነገር እስካሁን ድረስ ኢትዮጵያ ውስጥ ገና ነው። ያው አሁን የሆነ እንቅስቃሴ ያለ እየተባለ ነው። ብዙ እርግጠኛ አይደለሁም፣ ግን ሊጀመር ይችላል ኢትዮጵያ ውስጥ። ከተጀመረው እሰየው፣ ተጠቃሚ ነን፣ በጣም ደስ ይለኛል። ግን ዋነኛው ሞኔታይዜሽን ወይም ገንዘብ የምታገኙበት ነገር ማስታወቂያ ነው። እኛ ሀገር ላይ ማስታወቂያ ደግሞ ቅድም እንደነገርኳችሁ ኮንስታንት የሆነ ኤንጌጅመንት ሲኖራችሁ ከፎሎወሮቻችሁ ጋር አሪፍ አታችመንት፣ ኮሜንቶቻችሁ ፖዚቲቭ ምናምን በቃ አሪፍ ነገር ሲሆን ማስታወቂያ ድርጅቶችን ምናምን ወደ እናንተ ይመጣሉ። በዛ መንገድ ገንዘብ መስራት ትችላላችሁ ማለት ነው። ቅድም የነገርኳችሁ ይሄ ፎሎወር ስለጨመረላችሁ ብቻ ቪው ይመጣል፣ ገንዘብ ይመጣል ምናምን የሚባሉት ነገሮች ኢትዮጵያ ላይ አይሰራም። ኢትዮጵያ ላይ አይደለም ሌላም ሀገር ላይ ፎሎወር ስላላችሁ ብቻ ቪው አላችሁ ማለት አይደለም። እኔ አሁን ባለኝ ሚሊዮን አልገባሁም፣ ግን አሁን ባለኝ ፎሎወር ከሚሊዮን በላይ ቪው ይታይልኛል። እነዛ ሰዎች ፎሎወር የሆኑ ሳይሆን በቃ አይተው ስለተመቻቸው ነው ቪዲዮ ላይ የቆዩት። ቪዲዮ ላይ ከቆዩ ደግሞ ለእኔም ቪው ነው፣ ኤንጌጅመንቴንም ደግሞ በዛው ልክ ፑሽ ያደርግልኛል። ፎሎወር እና ቪው የተለያዩ ነገሮች ናቸው። በዜሮ ፎሎወር ሚሊዮን ቪው ልታገኙ ትችላላችሁ። ምንም የሚያገናኘው ነገር የለም። ስለዚህ ፎሎወር ጨመረ ቀነሰ ምናምን የሚለው ነገር
ያን ያህል ቦዘር ያደርጋችሁ። ዋናው እናንተ ኤንጌጅመንታችሁ ኮንስታንት ይሁን። እግዚአብሔር ብሎ ደግሞ ፈጣሪ ብሎ የሞኔታይዜሽን የሚባለው ነገር እንደ ዩቲዩብ በቲክቶክ ኢትዮጵያ ለሚፈቀድ ምናምን ከሆነ ደግሞ ተመስገን። ያኔ ደግሞ ገንዘባችንን እስቲ እባክህ ምሳ ዱባይ ልብላ አንድ ቪዲዮ ፖስት ማድረግ እንጀምራለን ማለት ነው። ብቻ ያድርሰን። ኤኒዌይስ አይ ቲንክ አረዘምኩባችሁ መሰለኝ፣ እንትኔን ሀሳቤን አረዘምኩባችሁ መሰለኝ። በቃ ባጭሩ ቲክቶክ ለመጀመር ምንም አያስፈልጋችሁም። በቃ ስልካችሁ፣ ጭንቅላታችሁ፣ ኢንተርኔት ካላችሁ በቂ ነው። በቃ ፋንሲ ካሜራ አያስፈልጋችሁም። ፋንሲ የድምፅ እንትን ምናምን አያስፈልጋችሁም። በቃ ባላችሁ ነገር ጀምራችሁ ሐሳባችሁን ማንነታችሁን ምናምን እዛ ጋር ገልጻችሁ ለሰው ካሳያችሁ ከዛ በቃ ሰው አሪፍ አድርጎ ከተቀበላችሁ በኋላ ገንዘቡ ሲመጣ ቻፖ ሲመጣ ያኔ የምትፈልጉትን ነገር በጥራት ባለው ካሜራ ከሆነ ምንም ካሜራ ትገዛላችሁ። ሳውንድም በቃ በጣም አሪፍ የሚባለው ነው ሳውንድ ዕቃ ምናምን ትገዛላችሁና ዋናው ግን መጀመሪያ እናንተ ከሰው ጋር እንትን ብላችኋል ወይ ልክ እንደዛ ሲሆን ያኔ የፈለጋችሁት ነገር ትሰራላችሁ። ሰው አይገድባችሁ። ስቲል እኔ እንኳን አሁን እዚህ ጋር ከፊት ለፊቴ የምቀርጽበት ስልክ አለ፣ በዚህ በኩል ላይት አለ፣ ከጀርባ የከለር ላይት ዝም ብዬ ነው ትንሽ ላይት ነች ከእንትን የገዛኋት እንደሱ ነው። ጠፋኝ። ይሄ እኮ ነው በቃ የሚቸግር ከአማዞን አይደለም አንተ አሊባባ ነው በቃ ብቻ እንትን ነው ኦንላይን እንትን ነው ችግር አያጣለን። ምን አገባኝ እኔ ብቻ አዝዤ ነው ያስመጣሁት። ትንሽ ነች 600 ብር ነች ምናምን እንደዛ ከለር ባክግራውንድ እንድትሆንልኝ ብቻ ነው። እና ቤት ውስጥም አንዳንዴ ምናምን መብራት አጥፍቼ በሷ ብቻ እንተላለው የተለያየ ላይ ታወራለች ምናምን። ምን አገባኝ ስለ እቃውን ሪቪው ላደርግ አይደለም የመጣሁት። ኤኒዌይስ እቃ ባላችሁ እቃ መስራት ትችላላችሁ። ምንም እንትን አይደለም። አይ ሆፕ ይሄ ቪዲዮ የሚጠቅማችሁ ይመስለኛል። ፕሊስ እንደበፈስ አሁን ይሄን ቪዲዮ ጨርሶ ላይክ የማያደርግ ሰው ጭንቅላቱ ጦጦ ራስ ነው ማለት ነው። if you are not ጦጦ ራስ like the video እዚህ ከብቻ የምጃጀረው ነገር እኮ ነው የሚገርመኝ። ኦኬ ኤኒዌይስ ቀጣይ በሌላ ቪዲዮ እንገናኛለን ጋይስ። እኔም አሁን በቃ ዩቲዩብ ላይ በደንብ ለመስራት እያሰብኩኝ ነው። የዩቲዩብ ሰው አይደለሁም፣ የቲክቶክ ያጨጨቅ ነገሮች ሰው ነኝ። ዩቲዩብ ላይ በቃ እናንተ ናችሁ የምታበረታቱኝ፣ እናንተ ናችሁ እንድሰራ ምናምን የምታበረታቱ። እንዳልሰራ ከፈለጋችሁ በቃ እናንተ ናችሁ እንዳልሰራ የምታደርጉኝ። ሶ ቪዲዮን በደንብ ይዩልኝ፣ ላይክ አድርጉልኝ። ለእናንተ ነው የምሰራው፣ እንድታዩት፣ እንድትዝናኑበት፣ እንድትማሩበት ምናምን ነው የምሰራውና ሜቢ ልክ ቲክቶክ ላይ እንደማብዶ ዩቲዩብ ላይ ላብድ እችላለሁ፣ ላብድም እችላለሁ፣ ከዛም ኦቨር ላብድ እችላለሁ። ኤኒዌይስ ግን የኔ ፎሎወር የሆናችሁ ሰዎች ከቲክቶክ ወደ ዩቲዩብ መጣችሁ እስቲ በሽ አድርጉት እስቲ ፎሎወሬን ምንድነው ሰብስክራይበርን አያችሁ። ቲክቶክ ሶሙ በቃ ችግሩ ይሄ ነው። ኤኒዌይስ በጣም ወዳችኋለሁ። እንደ ተማራችሁበት ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁ። ወዳችኋለሁ። ፒስ አውት